በጣም የብዙ ሴቶች ችግር ነው ብለን እናስባለን። የተሰነጣጠቀ ተረከዝ ምን ልቀባ ምን ላድርጎ የሚሉ ጥያቄዎች ይኖረናል ብለን እናስባለን። አንዳንዶቻችን እንደው ምንም ያልሞከርኩት ነገር የለም፣ ነገር ግን በቃ ምንም ለውጥ ማግኘት አልቻልኩም፣ ሁሌ እግሬ ይሰነጣጠቃል ወይ ደግሞ ይደርቃል ምንል እንሆናለን። ታዲያ በዚህ ቪዲዮ የተረከዝ መሰነጣጠቅ በምን ምክንያት እንደሚመጣ፣ እንዴትስ አድርገን የተሰነጠቀውን ተረከዛችንን ማከም እንደምንችል እንመለከታለን። እንዲሁም ደግሞ በተጨማሪ ለተረከዝ መሰነጣጠቅ የሚያጋልጡን ነገሮችን በጣም በዝርዝር ነው የምንመለከተው። ቪዲዮ ጠቃሚ ነው። ከመከላከል ጀምረን እስከ ምክንያት ድረስ ለሁሉም ሰው በሚሆን ደረጃ የምንመለከት ይሆናል። እስከ መጨረሻው እንድትመለከቱት እንጋብዛለን። በመጀመሪያ ታዲያ ከምክንያት መነሳት ጥሩ ነው አይደለ? ታዲያ ተረከዛችን በምን ምክንያት የተሰነጣጠቀ ወይ ሻካራ፣ ያንዳንዶቻችን ደግሞ በቃ በጣም ህመም ያለው ራሱ የሚታይ ክፍተትም ያለው መሰነጣጠቅ አለና ይህ በምን ምክንያት እንደሚመጣ እስቲ መጀመሪያ እንመልከት። መጀመሪያ የተረከዝ መሰነጣጠቅ ምክንያት ተብሎ የሚቀመጠው ደረቅ እግር ነው ወይም ደረቅ ቆዳ ማለት ነው። በተፈጥሮ አንዳንዶቻችን ቆዳችን በጣም ደረቅ የሚባል ነው። በተለየ መልኩ ደግሞ የእግራችን ወይ ደግሞ ተረከዛችን አካባቢ ያለው ቆዳችን በጣም ደረቅ ነው ማለት ነው። ስለዚህ የደረቀ ከሆነ የተረከዝ መሰነጣጠቅ ያው የተለመደ ነው። ብዙ ጊዜ ደረቅ ነገር በባህሪው ምንድን ነው ይሰነጠቃል አይደል? ለዚህ መጀመሪያ የተረከዝ መሰነጣጠቅ ምክንያት ተብሎ የሚቀመጠው የእግር ቆዳችን ወይም ደግሞ እግራችን አካባቢ ተረከዛችን አካባቢ ያለው ቆዳችን በጣም ደረቅ መሆኑ ነው ማለት ነው። በመቀጠል ደግሞ ማለት ነው በሁለተኛ ላይ ለተረከዝ መሰነጣጠቅ ወይም መሻከር ደግሞ እንደ ምክንያት ሆኖ የተቀመጠው የኛ የእግር ቆዳ ደረቅም ሊሆን ይችላል፣ ወዛምም ሊሆን ይችላል። ነገር ግን በሚገባ ተረከዛችን አለመታጠብና እዛ አካባቢ ተረከዛችን አካባቢ ማለት ነው የተከማቸ ቆሻሻ መኖር ነው። እግራችን የምንታጠብ እንሆናለን ብዙዎቻችን፣ ነገር ግን ተረከዛችን አብዛኛውን ጊዜ ልብ ብለን ከሆነ ማለት ነው ከሌላው የእግራችን ቦታ በተለየ መልኩ ቆሻሻ እዛ አካባቢ ይከማችበታል። ለዚህም የተከማቸ ቆሻሻ ምን ያደርግልናል? እግራችን እንዲሰነጠቅና ሻካራ እንዲሆን ያደርገዋል ማለት ነው። በመቀጠል ደግሞ ለተሰነጣጠቀ ተረከዝ የሚዳርገን በጣም በብዛት ከኋላቸው ክፍት የሆኑ ጫማዎችን ማድረግ ነው። አሁን እነዚህ ነገሮች በጣም ግልጽ የሆኑ ነገሮች ይመስላሉ አይደል? ምክንያታቸውን ማወቅ፣ ነገር ግን የአንድን ነገር መነሻ ምክንያት ቀድመን ካላወቅን ምንም እናድርግ ምንም ተመልሶ መምጣቱ አይቀርም አይደል? ለዛ ነው መጀመሪያ የተሰነጣጠቀ ተረከዝ በምን ምክንያት እንደሚመጣ ማወቅ ያለብን። እኛም የተሰነጣጠቀ ተረከዝ ካለን መጀመሪያ በምን ምክንያት እንደመጣ ለይተን ማወቅ አለብን ማለት ነው። ረጅም ሰዓት መቆም፣ እንዲሁም ደግሞ አንዳንድ ጊዜ በጣም ሲሪየስ የሆኑ የቆዳ በሽታዎች፣ የስኳር ህመምን ጨምሮ ማለት ነው የተሰነጣጠቀ ተረከዝ እንዲሁም ሻካራ የሆነ ተረከዝ እንዲኖረን የሚያደርጉ ምክንያቶች ናቸው ማለት ነው። ታዲያ እኛም ቀጥለን የምንጠቅሳቸውን ማከሚያ መንገዶች ከመሞከራችን በፊት በምን ምክንያት ተረከዛችን እንደዛ እንደሆነ ማወቅ አለብን ማለት ነው። በጣም ደረቅ የሆነ ቆዳ ስላለን ወይስ በብዛት ተረከዛችን ጋር ቆሻሻ ይከማቻል? ክፍት ጫማዎችንስ በብዛት እናዘወትራለን እና ማዋራና ንፋስ ይፈራረቅበታል እግራችን ለዛ ነው? ወይስ ደግሞ ስንመለከተው እግራችን የቆዳ ችግር ይመስላል ማሳከክ የመሳሰሉ ነገሮች አሉት የሚለው የትኛው ምክንያት እንደሆነ መጀመሪያ ጠንቅቀን ልናውቅ ይገባል ማለት ነው። በመቀጠል ታዲያ የምናልፈው ወደ ማከም ነው ማለት ነው። የተሰነጣጠቀው ተረከዛችን በምንና እንዴት አድርገን ማከምና ወደ ነበረበት መመለስ እንደምንችል እንመለከታለን። በመጀመሪያ የኛ የተረከዝ መሰነጣጠቅ የመጣው ከደረቅ ቆዳ ከሆነ ማለትም ደረቅ የሆነ ቆዳ ካለም ማለት ነው። ተረከዛችንን ስንመለከተው ነጭ የሚሆን ከሆነ የሚፈረፈር አይነትም አለ አይደል? እንደዛ የሚሆን ከሆነ በጣም በቀላሉ የኛ ህክምና የሚሆነው ወዝ የሚሰጡትን ቅባቶች፣ ክሬሞች ወይም ደግሞ በጣም በቀላሉ ቫዝሊን ተጠቅመን ማከም እንችላለን ማለት ነው። በመጀመሪያ የመሰንጠቁን ምክንያት ለየን፣ ከዛም እያከምነው ነው ማለት ነው አይደል? ህክምና ደግሞ እንዴት ነው? የራሱ የሆነ አካሄድ አለው ወይ ቅደም ተከተል አለው አይደል? የሚወስደውም ጊዜ አለ። ስለዚህ እኛም ተረከዛችን በድርቀት ምክንያት ከሆነ የተሰነጣጠቀ ወይም ደግሞ በጣም ሻካራ የሆነ ማለት ነው ለኛ የሚመቸን ቫዝሊን ሊሆን ይችላል። አንዳንድ ክሬሞችም አሉ በጣም እንደዚህ የሚያለሰልሱ፣ አለም ደግሞ በተፈጥሮ መልኩ ማለስለስ እንችላለን። እንደ ሬት ያሉ ተክሎችን ተጠቅመን እግራችን ብቻ በቻልነው መጠን ሙሉ እንዳይደርቅና ወዝ እንዲሰጠው ነው ማድረግ ያለብን ማለት ነው። ታዲያ እነዚህን ትሪትመንቶች እኛ በሚመቸን ሰዓት ማታ ከሆነ ረፍታችን ማታ ተቀብተን ከዛም ደግሞ የተቀባናቸው ማለስለሻዎች ወደ ውስጥ በሚገባ እንዲገቡልን ማለት ነው በላስቲክ ሸፍነን ለተወሰነ ሰዓት ቢያንስ በሳምንት 3 ቀን ውስጥ እንደዛ አድርገን መቆየት አለብን ማለት ነው። ከተወሰነ ጊዜ በኋላ በጣም የሚገርም ለውጥ እናያለን። እንደው ትልቅ ነገር አይደለም። የእግር ማለስለስ ሲባል የተለየ ህክምና አያስፈልገውም። እነዚህ ነገሮች ብቻ ሳናቋርጥ ቢያንስ ለ1 ወር ቢያንስ ለ2 ወር እግራችን ወደ ነበረበት እስከሚመለስ ድረስ አድርገን ለውጡን ማየት እንችላለን ማለት ነው።
በመቀጠል ደግሞ የእግራችን መሰነጣጠቅ ወይም መሻከር ተረከዛችን ላይ በሚከማቹ ቆሻሾች ከሆነ የመጣው ማለት ነው። መጀመሪያ ይህንን ትሪት ለማድረግ ምንድነው የምናደርገው? እግራችንን ስንታጠብ ሞቅ ባለ ውሃ መሆን አለበት ማለት ነው። ቆዳችን ጠንከር ያለው እዛ አካባቢ የተከማቸው ቆሻሻ ሶፍት ያደርግልናል ማለት ነው። ከዛም የሞቀ ውሃ ውስጥ ትንሽ ጨው አድርገን እግራችንን ለስለስ እንዲልልን ማለት ነው። እንደዛ ካደረግን በኋላ ኤክስፎሌት ማድረግ እንችላለን ማለት ነው። እንደዛ ግግር ያለውን ቆሻሻ ለማውጣት የእግር ብሩሾችን መጠቀም እንችላለን፣ ስክራፕ ማድረግም እንችላለን ማለት ነው። ታዲያ ህመም ከሌለው ማለትም የተሰነጣጠቀ ነገር ከሌለው በስተቀር በአንድ ጊዜ እጥበት ሙሉ በሙሉ ኤክስፎሌት አድርገን ማውጣት እንችላለን፣ እንደዚህ አይነት ቆሻሻ ሲኖርብን ማለት ነው። ከዛ በደንብ አድርገን እናጸዳለን ማለት ነው። እንደዚህ የሚሆኑባቸው ሰዎች በብዛት እግራቸውን በጣም የሚያልባቸውና ብዙ ክሬሞችን ተጠቅመውና ዝግ ጫማ የሚያደርጉ ሰዎች ላይ ነው እንደዚህ አይነት የቆሻሻ መከማቸት ተረከዝ ጋር የሚሆነው ማለት ነው። እኛም የእግራችን መሰነጣጠቅ የሚመጣው በፕሮዳክት ቢውልድ አፕ ወይም ደግሞ ቆሻሻ ተረከዛችን ጋር በጣም የሚከማችብን አይነት ሰዎች ከሆነ ማለት ነው። የኛ መፍትሄ የሚሆነው ወይም እግራችንን ትሪት ስናደርገው መጀመሪያ መሆን ያለበት ለብ ባለ ውሃ ወይ ደግሞ ሞቅ ባለ ውሃ ነው እግራችን መዘፍዘፍና መታጠብ ያለብን ማለት ነው። በቀዝቃዛ ውሃ ብቻ ከታጠበ ማለት ነው ምንም ፖሮቹ ስለማይከፈቱ ሙሉ በሙሉ ኤክስፎሌት አድርገን ቆሻሻ ማውጣት አንችልም ማለት ነው። ስለዚህ በቻልነው መጠን ሁሉ እግራችንን በታጠብን ሰዓት ውሃ ለብ አድርገን በሞቀ ውሃ መታጠብ አለብን። እንዲሁም ደግሞ በጣም የሚከማቹ ለማለስለስ ብለን የምንጠቀማቸው ሎሽኖች፣ ክሬሞችን ምናምን እዛ አካባቢ መቀነስ አለብን ማለት ነው። ትንሽ ብቻ ላይት ዌት የሆኑ ኦይሎችን ወይም ክሬሞችን ነው መጠቀም ያለብን ማለት ነው። ምክንያቱም ትንሽዬ በተጠቀምን ቁጥር እግራችን አካባቢ ወይ ተረከዛችን ላይ የቆሻሻ መከማቸት ስለሚኖር ማለት ነው። እሱ ደግሞ እግራችን መሰነጣጠቅና መሻከር ያመጣብናል ማለት ነው። ሌላው ደግሞ የተረከዛችን መሰነጣጠቅ በጣም የሚታይና ክፍተት ያለው ከሆነ ማለት ነው። ህመም ካለው ወይ ሚደማ ከሆነ ያው ወደ ህክምና መሄድ ይኖርብናል። ነገር ግን ክፍተት ኖሮት የደረቀ አይነት ነገር ሆኖ ግን ክፍተቱ አልገጥም ሲለን ቤት ውስጥ ማዘጋጀት የምንችላቸው ትሪትመንቶች አሉ። እነሱን ቀጥለን በፎቶና በምስል እንጋብዛችኋለን። እንድትከታተሉት እንጋብዛለን። እስከ መጨረሻው ስለተመለከታችሁ እናመሰግናለን።